የጉልበቴን ደካማነት ላንተው አዋያለሁ፣ ዘዴ ማጣቴንም ላንተው ስሞታ አሰማለሁ። ለሰዎች መቅለሌንም እንደዚሁ። እኔ ደካማ ነኝ፣ አንተ በምትወደው ነገር ላይ አበርታኝ፣ ጽናቱን ስጠኝ። ሆኖም የሚደርስብኝ ነገር ሁሉ ያንተ ቁጣ ከሌለበት ቀላል አድርጌ ቆጥረዋለሁ። አንተ የደካማዎች ዋቢ ነህና፣ አንተ ረቡል ሙስተዳፊን፣ የደካማዎች ዋቢና ተንከባካቢ አንተ ነህና እማጸናሃለሁ ብለው ረጅም ዱዓቸውን አደረጉ። ይህንን ዱዓም ካደረጉ በኋላ እዚያው ቁጭ እንዳሉ ሁለት የጣኢፍ ሀብታሞች ያዋቸዋል። ዝምድናም ነበራቸውና ነገሩ አሳዘናቸው። እንደው ይሄን ሰው በጣም አንገለታታ ነው፣ ውጣ ካልነው አይበቃንም እንዴ? ለምንድን ነው ያሰቃየ ነው ይሉና አዳስ የሚባል ባሪያ ነበረው አንዱ። ይሄንን አዳስን ተምራ ሲዞ እንካሄድና እዛች ዛፍ ስር ለተቀመጠው ሰው ስጥልን ይሉታል። አዳስ የተባለው ከኢራቅ ሀገር የመጣ ነው፣ ባሪያ ነው፣ ክርስቲያንም ነበር። ኒነዋ ከተባለች ከተማ ነው የመጣው። ያችን ተምር ይዞ ያመጣና እፊታቸው ቁጭ በማድረግ እስቲ ይችን ብላ ይላቸውና ያያቸዋል። ቢስሚላህ ብለው ይበላሉ። ይህ አባባል እዚህ ሀገር የማይባል ነው። ምንድነው አንተ ከየት አመጣኸው ይላቸዋል። አንተ ከየት ነው የመጣኸው ይሉታል። እኔማ ከኒነዋ ነው። ኒነዋማ ሚን በለድ ዩኑስ ብን መታ፣ ዩኑስ ብን መታ የሚባል አንድ ታላቅ ሰው ነበረ እዚያ፣ ከሱ ሀገር ነው የመጣኸው ማለት ነው አሉ። ዩኑስን ደግሞ ማን አሳወቀ? እንዴት ልታውቀው ቻልክ አላቸው። ሁወ አኺ፣ ወንድሜ እኮ ነው እሱ ነብይ ነው፣ እኔም ነብይ ነኝ፣ ስለዚህ እንዴት አላውቀው አላቸው አሉት ሰውየውን። ይህን ሲሰማ በጣም ተደናገጠና አንድ ጊዜ ራሳቸውን፣ ሌላ ጊዜ እግራቸውን፣ ሌላ ጊዜ እጆቻቸውን ሳመ። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ፣ አላህ አንድ መሆኑና አንተ የአላህ መልእክተኛ መሆንህን እመሰክራለሁኝ ብሎ እስልምናውን ተቀበለ። የሱ አለቃዎች የነበሩት ከቅርብ ርቀት እያዩት ስለነበረ አንዱ ለአንዱ ምን አለ? አፍሰደ ዐለይከ ዐብደክ፣ ባሪያህን እኮ አበላሸብህ ይሄ ሰው። አይ ተበላሸ ማለት ነው ይላቸዋል። ጠሩትና ሄዶ ወደዚያ ወደ ጌቶቹ ጠጋ ሲል ወይ ሐከ ያ አዳስ፣ ወይ ጉድህ አዳስ ሆይ ምን ነው እንዲሁ ገና ጠጋ ስትለው ያለምንም ማሰብና ማወላወል ትቀበለዋለህ እንዴ? ነገሩን ሳትመረምረው ያንተ ዲን እኮ ከሱ ዲን የተሻለ ነው፣ ኧረ ሃይማኖትህን ይዘህ ጽና ይሉታል። ክርስትናውን ቀጥልበት ለማለት ነው። ወላሂ ኢነ ሃዛ ረጁል ለኸይሩ አህሊል አርድ፣ በምድር ላይ ከሚንቀሳቀሱት ሁሉ የሚበልጠው ይሄ ሰው ነው። ደግሞ የነገረኝ ነገር ከነቢይ ሌላ የሚያውቀው ሰው ማንም አይገኝም። ማንም የማያውቀው ሚስጥር ነቢይ ብቻ የሚያውቀውን ነግሮኛል። ስለዚህ እኔ አምንበታለሁ፣ የተቀብየዋለሁ ይላል። የአዳስ እስልምና መቀበልም አንድ ፈትሕ ነበር፣ ስኬት ነበረ። ምክንያቱም አህለል ኪታብ ስለሆነ በአህለል ኪታቦች የእስልምና ትክክለኝነትና በድሮ መጽሐፎች የተደገፈ መሆኑ ሲረጋገጥ ቁረይሾችንም ሆነ ሌሎችን ኩፋሮች የሚያስጨንቃቸው ነገር ነው፣ ምንም እንኳ ሰውየው ባሪያ ቢሆን። ከዚያ በኋላ ተነስተው ነቢያችን ሰለላሁ ዐለይሂ ወሰለም ከዘይድ ብኑ ሐሪሳ ጋር በረሃውን እያቋረጡ ቀርነል መናዚል የሚባል አካባቢ ይደርሳሉ፣ ወይም ቀርነ ሰዓሊብ የሚባል። እዛ ሲደርሱ ጭንቅ ብሏቸው ሁኔታው ሁሉ በጣም ውስብስብ ሆኖባቸው መካ ለመግባትም ቁረይሾች አላስቀምጣቸው ብሎ ነው የወጡት። ምን አባት ያደርጋለሁ እያሉ እያለ ጅብሪል ከሌላ መላኢካ ጋር ይመጣል። በሰማይና በምድር መካከል ሆኖ ሲያበቃ ሰላምታ ያቀርብላቸዋል። መሐመድ ሆይ እኔ ጅብሪል ነኝ፣ ፍላጎትህ ከሆነ ሁለቱን ተራራዎች አንስቼ ሳበቃ በመካ ህዝቦች ላይ ጭኛቸው ልጨፈልቅልህ ይችላለሁ ብሎ መለኩል ጅባል ይኸው ያማክርሃል፣ አቅጣ አጠገቤ ነው ያለው፣ አናግረው እስቲ ይላቸዋል። መለኩል ጅባል ደግሞ መጥቶ እንሽእተ ለኡጠቢቀና ዐለይሂም አልአኽሸበይን፣ ሁለቱን ተራራዎች እደፋባቸዋለሁ ይላቸዋል። ሁለቱ ተራራዎች የሚባሉት አቡ ቁበይስ የተባለ ተራራና
ቁዐይቂዓን የሚባል እዚያው መካ ዙሪያ ያሉ ሁለት ግዙፍ ተራራዎች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም የመበቀልና ጥቃትን የመወጣት ስሜት ስላልነበራቸው ተልእኮዬ ይህ አይደለም አሉ። ሰዎቹ እንዲጨፈለቁና እንዲጨፈጨፉ አልፈልግም። እኔ እንዳውም ከመካከላቸው አላህ ስብሓነሁ ወተዓላን በአንድነት በብቸኝነቱ የሚገዙትና የሚያመልኩት ትውልዶች ከአብራካቸው ይወጡ ዘንድ ተስፋ አደርጋለሁ። ተወው አትጨርሳቸው አሉ።